ልጅ ምን ሆነሃል? ቆይ ምንድነው የምታጉረመረመው? ይገርማል እኮ ምኑ? አንዳንድ ሰው ሌላውን ካልጣለ የሚያልፍለት አይመስልም እንዴ? ማለት ምን ሆነሃል? የተናገረ ሰው አለ እንዴ? አረ ተይኝ በእናትሽ። ቆይ ለአንዱ እንዲያልፍለት ያንዱ መውደቅ ግዴታ ነው? ይኸውልህ አንዳንድ ሰው ከራሱ ስኬት በላይ የሰው ውድቀት ነው የሚያስደስተው እኮ። እሺ ለምን? እሱን አላውቅም። ምናልባት ከራሱ በታች እንጂ ከራሱ በላይ ሰው ማየት ስለማይፈልግ። እና እሺ እንደዚህ እንዴት ነው የሚኖረው? ይኸውልህ ፈጣሪን ይዘህ መንገድ ከጀመርክ ፍጡር ሊያስቆምህ አይችልም። እሱን እንኳን ልክ ነሽ። ስለዚህ በዝምታ ወደፊት። ይቅርታ የኔ እህት፣ ወንበሩ ሰው አለ? አዎ አመሰግናለሁ። ሰው አለው እንኩ። የወንበሩን እኮ እሺ ብዬ ተቀበልኩኝ። የልብሽን ግን አልቀበልም። አልገባኝም። ልብሽ ሰው ካለው ሌላ ሰው ፈልግ በይ። አቤት። ልብሽ የልቤ ብቻ እንደሆነ ለልብሽ ነገር ይለኛ ነኝ። ቅርብ ሰዓት ነበርኩ። እብድ። ይኸውልሽ ልቤም ወንበሩም ሰው የለውም። አስቢበት። ግምጄ ወይ በጣም መሳቅ አበዛሽሳ። ከፍቶሻል እንዴ? ሳቅ የደስታ እንጂ የመከፋት ምልክት እኮ አይደለም። ልክ ነሽ፣ ግን አንዳንዴ ሳቅ ሲበዛ ሀዘን ለመደበቅ ነው ይባላል። እንዴት ማለት? ያለ ምክንያት የሆነ ሳቅ መከፋትን መሸፈኛ ነው። ልክ ነህ፣ ግን መከፋትን አሳይተን ከመገመት በሳቅ መሸፈን አይሻልም? እስከ መሸፈን እንችላለን። በሳቃችን ውስጥ ያለውን ሀዘን የሚያቀልን እስከምናገኝ። ከልብሽ ባላስቅሽም ሲከፋሽ ማየት ግን ያስከፋኛል። ስለዚህ ምን ለራስሽ ባይሆን ለኔ ስትይ ከፍቶሽ እንዳይከፋኝ ከልብሽ ደስተኛ ሆኝልኝ። እሞክራለሁ። ለምንድን ነው እንደሱ የምታይኝ? ገርሞኝ። ምኑ? ሳለቅስም ስደሰትም ሁሉም ሰው ሲለየኝ አንተ ግን አለ። ለምን እንደሆነ አታውቂ? አውቃለሁ፣ ግን ካንተ መስማት ስለፈለኩ ነው። ከኔ ይልቅ ልብሽ የተሻለ ይመልስልሻል። እናማ ቀስ ብለሽ ልብሽን ጠይቂው። ልቤ ምን እንዳለ ታውቃለህ? ልብሽ ምን አለሽ? ለምንድን ነው ግን እንደምወድሽ ማታምኝ? መስበር የማይሰለቸው ቢበዛም ልብ እኮ መሰበር ይሰለቸዋል። ግን እኮ በፍቅር የተጎዳ ሰው በፍቅር ነው ሊድን የሚችለው። ፈሪ ሆንኩኛ። ማመን ፈራው፣ መውደድ ፈራው። አትፍረድብኝ። ደጋግሞ መሰበሬ ነው ፈሪ ያረገኝ። ያ ቀን ቢሰብርሽ መስሎኝ ነበር። መጠንከር ስላለብኝ እንጂ ሳልሰበር ቀርቼ አይደለም። አልገባኝም። ሊሰብሩን ለሚፈልጉት ከምንሰበር እንድንጠነክርላቸው ለሚፈልጉት ብንጠነክርላቸው አይሻልም? ቃላቶችሽ መረር አሉ። በሰላም ነው? ልብ ሲደነድን ቃላቶች መረር ይላሉ። ለማንኛውም ጠንክረሽ ስላየሽ ደስ ብሎኛል። ግዴታዬ ነው። አንቺ መቼ ነው የሚመጣው? ይኸው አሁን ይመጣል። ሰዓቱ ደርሷል። ስንት ጊዜ ሙሉ እዚህ መጠሻየሽ? አሁን ወደ ኋላ መመለስ የለም። አዎ
ዛሬ ካልነገርሹ ግን እኔ ራሴ እነግረዋለሁ። እንዴ ያምሻል እንዴ? ያው መጣልሽ። ወይኔ ጉዲ! የታል? አውቄሽ ነው እባክሽ። አንቺ ደግሞ ያውና እየመጣ ነው። ወይኔ ጉዲ! ምንድነው ማረገው? የምን ጉድ ነው? ሄደሽ ወደድኩ ማለት ነው? አዎ ቀለል አድርገሽ ንገሪው። እንዴት አቀለዋለሁ? ለኔ ከባድ ነው ይሄ። አሁን ቆሟል። ሂጂና ንገሪው ሂጂ። ውይ እንዴት አባቱ ነው የሚያምረው። ሲል አምላክ ወደድኩ ብሎ አሁን ያምነኛል እንዴ? ሃሎ የኔት ደህና ነሽ? እግዚአብሔር ይመስገን ደህና ነህ? ደህና ላወራክ ፈልጌ እኮ። እሺ ምን ነበር? እንተዋወቅ። አምላክ ሲል አምላክ ባትነግረኝም እኮ አውቀዋለሁ። ስላንተ ሁሉንም ነገር እንደማውቅ ሁሉ እየመጣው እዚህ እንደማይክ ብታውቅ ምን ትል ይሆን? ምን ነው? ምንም። ስልክ ልውሰድ? እሺ እሺ። እንዴ አምረሽ ስልኬን ወሰድሽው? ይቅርታ። ተረጋጊ እንጂ። እሺ ስልክሽን ስጪ። ይኸው። ክፈችዋ። እሺ ያው። እሺ አመሰግናለሁ። ደውይልኝ። ውይ ኡፍ ጎበዝ ባሚ እንደርምጄ ይልሻል። ነገርሽ? ዛሬም አልነገርኩትም። አንቺ ደግሞ ቻው፣ በቃ ደህና ዋሉ። ስማ ቢኒ፣ በቃ እንዳልኩሽ እኔ ግን ምንም ደስ አላለኝም። ፈተናውን እንደማትወድቅ አውቃለሁ፣ ግን ትንሽም ቢሆን ላምናት እፈልጋለሁ። እሺ በቃ ያው እየመጣች በቃ እንዳልኩ። ወዴት? አንቺ ቆሚና አውሪ እንጂ። ቢኒ ምን እያረክ ነው? ቆንጆ እንደሆንሽ ታውቂያለሽ። ያማሃል እንዴ? በጣም ነበር የናፈቅሽኝ። አውቀክ ነው የጓደኛ ፍቅረኛ እንደሆንኩ ጠፍቶ ሆኖ? እባክሽ እሱን ተይው። ዛሬ ለምን አብረን ጊዜ አናሳልፍ? ባለጌ፣ ለስሙ ያምንህ ጓደኛው ነህ። እሱ ደግሞ የሚያምንሽ ፍቅረኛው። እሱ አይመለከትም። አሁን እንዳትከተለኝ። ሲላ ፍቅረኛ አልፋለች። የኔ ፍቅር ደህና ነህ? ደህና ነኝ የኔ ቆንጆ። አንሄድም እንዴ ወይስ እዚሁ ልንቆም ነው? ከመሄዳችን በፊት አንድ ነገር ልንገርሽ። እሺ ምን ነው? በሰላም ነው? ቢኑን እኔ ነበር የላኩት ምን ታደርጊያለሽ የሚለውን ለማወቅ። ምን? አዎ ሌላ ሰው ይወስድብኛል ብዬ እፈራለሁ። አሁንም ሲላ እኔ መሄድ ብፈልግ እኮ አታስቆመኝም። ይቅርታ፣ ከእንግዲህ አምንሻለሁ። ከበፊቱም እያመንከኝ ካልሆነ እኮ አታፈቅረኝም ማለት ነው። እንዴ አፈቅርሻለሁ። ራስህንም እኔንም አትዋሽ። ከፍቅር ክብርና እምነት ይቀድማል። እንዴ ባሚ፣ በተደጋጋሚ እንደማታምነኝ አሳይተኛል። ከዚህ በኋላ መቀጠል አልችልም። ደህና ሁን። አንቺ ለምን ስርዓት አይልሽ? ቆይ አንቺ ምንድነው ሁሌ እንደዛ የሚያደርግሽ? መቼ ነው ቁም ነገር የምናወራው? አንተ በፈለከው ጊዜ። የኔ ፍላጎት ብቻውን ምን ይሰራል? አንቺ ሁሌ እንደ ህፃን ነው የሚያደርግሽ አብረሽኝ ስትሆኝ። አንተ ደግሞ እና ህፃን አይደለው እንዴ? እየቀለድኩ አይደለም። አንተ ሲላ እንዴ ይሄ እኮ መታደል ነው። እንዴት? ካንተ ጋር ሲሆን ነፃነት ይሰማኛል። የሚሰማኝን ስለማላወራ ደግሞ ህፃንሽ ብለህ አታስብ። ማለትማ ምናልባት ውስጥ ያለውን ህመም በሳቅ እየሸፈንኩት ይሆናል እኮ። ለምን ትዋሻለሽ? እኔ እኮ ህመምሽን መረዳት እፈልጋለሁ። እሺ አንዴ ልሳምሽ። አንተ